ሴት ልጅ መንካትም لا ينقض الوضوء مطلقا በየትኛው መልኩ ሳይገደብ ይንካ ውዱእን አያፈርስም ነው። እንደ ሻፊዒያው መዝሐብ ያፈርሳል። ለምን ቁርአኑ አውላ መስቱሙን ኒሳ ወይም ሴቶችን ብትነኩና ውዱ ባታገኙ ተየሙም አድርጉ ብሎ ስላዘዘ መንካት ሲባል በዛሂሩ ሐቂቃው የተፈለገበት አካላዊ ንክኪ እንጂ ሌላ ስላልሆነ ያጠፋል ሲሉ እነዚህ ሐናቢላዎቹ በተለይ ሐነፊያዎቹ ደግሞ በሸህዋም ይንካ ያለ ሸህዋም ይንካ አያጠፋም ነው ያሉት። ሐናቢላዎቹ ዘንድ በሸህዋ በስሜት ከነካ ያጠፋል ይላሉ። ያለ ስሜት ከሆነስ ኖርማል ንክኪ ከሆነ አያጠፋም ነው። የሐነፊያ ሊቃውንቶች ዘንድ ደግሞ በስሜትም ቢሆን ያልተፈቀደችለት ሴት ከሆነች በሱ ይጠየቃል እንጂ ውዱእ ግን አያበላሽም። ውዱእ ያበላሻል የሚል ግልጽ ነገር የለም። ቁርአኑ ላይ የተጠቀሰው ያው እዚህ ጋር ይመጣል ግብረ ስጋ ግንኙነቱ ነው እዛ ጋር የተፈለገው መስ የሚለው እንጂ አካላዊ ንክኪ አይደለም። ለዛ ደግሞ ማረጋገጫው ነብያችን ሰለላሁ ዐለይሂ ወሰለም ወደ ሰላት ሲወጡ አንዷን ሚስታቸውን ስመው ወጥተዋል። ውዱእ ግን አላበላሽ ውዱእ አልጀደዱም መሳማቸው ማለት ነው። እንዲሁም አንድ ሌሊት ሲሰግዱ እናታችን አይሻ ረዲየላሁ ዐንሃ በዛ ጨለማ ነበርና የት ሄዱ ብላ እጇን ስትዘረጋ ተረከዛቸውን ነክታለች። ነገር ግን እሳቸው ሰላቱን አላቋረጡትም። ስለዚህ አያጠፋም። አጅነቢ ከሆነች ከመነሻው መንካቱ አይፈቀድም የሚለው ትምህርት ይሰጣል እንጂ ውዱእ ያበላሻል የሚለው አያስኬድም ነው። ላ ينقض الوضوء مطلقا ያሉት በልቁ ቢሆን ሰዋአን ካነ ዛሊክ ይሄ መንካት የሚባለው ነገር ቢሆን እንኳ አን ሸህወቲን ከስሜት በስሜትም ቢሆን አው ገይር ሸህዋ ያለ ስሜት ዝም ብሎ ድንገተኛ ንክኪ ሊሆን ይችላል። ፊ አሰህ ቀውለይ العلማ ከኢስላም ሊቃውንቶች ንግግሮች የተሻለ የምንለው ሰሂሁ ትክክለኛው አያጠፋም የሚለው ነው። ያጠፋል የሚሉ የኢስላም ሊቃውንቶች ከመኖራቸው ጋር እና እሳቸው ከዛም ቀጠሉና ምን አሉ? አያጠፋም ነው ምንለው ማለም የኽሩጅ እስካልወጣ ድረስ ሚንሁ ከሱ ከሰውየው ሸይኡን አንዳች ነገር ከዛ ከብልቱ ሲስማት ወይ ሲዳብሳት ወይ ሲነካት በስሜት ከሆነና ያን ተከትሎ ከብልቱ የሆነ ነገር እስካልወጣ ድረስ ይላሉ። ከብልቱማ የሆነ ነገር ከወጣ ባይነካትስ ባይስማትስ ያው ኦሬዲ ውዱእ ተበላሽቷል እና ያ እስካልተከሰተ ድረስ ውዱእ አያጠፋም ነው ሸይኹ የሚሉት። لأن النبي صلى الله عليه وسلم ምክንያቱም የአላህ ነብይ ቀበለ ስመዋል بعض نسائه ከሚስታቸው አንዷን ስመዋል። ከሳሙ በኋላ ግን ثم صلى ወደ ሰላት ወጥተው ሰግደዋል። ولم يتوضأ ውዱእ አላደረጉም። أما قول الله سبحانه እንዲህ የሚለው የአላህ ቃልን በተመለከተማ في آيتي النساء በሱረቱ النساء እና والمائدة በሱረቱ المائدة ያሉ ሁለት አንቀጾችን በተመለከተ አውላ መስቱሙ النساء ወይም ሴቶችን ብትነኩ የሚለው አሉ ማዕናው فالمراد به እዚህ ጋር መንካት ሲባል መሱ የተፈለገው الجماع ግብረ ስጋ ግንኙነቱ ነው። في الأصح من قولي العلماء ይሄም ቀውል አለው ከኢስላም ሊቃውንት ከዑለማ ንግግር የተሻለው ምንድነው ጅማዕ የሚለው ነው። وهو سو قول ابن عباس رضي الله عنهما የቅዱስ ቁርአን ሙፈሲር ተርጁማን القرآن የሆነው የኢብኑ አባስም ንግግር ነው። وجماعات من السلف والخلف ከጥንት ከሰለፍ ሊቃውንቶች ከኋላ ከመጡ ከኸለፍ ሊቃውንቶችም ብዙ ጀማዓዎች ይሄን ትርጓሜ ነው የሰጡት። والله ولي التوفيق